ዘርጋው በስትክክል ነው። ይሄ የለቅሶ ቤት ጋቢ ነው የሚመስለው። እንደዚህ አይደለም ያለኝ ነው። በእናትሽ ነይ፣ በእናትሽ ነይ። ፎጣ ነው። አልቀበልም። ፎጣ አይደለም እንትን ነው። አንተ ሴትዮ አይደለም። አቢባዬ ኧረ ተይ እባክሽ። ነጠላ የለክም አንተ ቤተክርስቲያን አትሄድም? ነጠላ የለክም አቢባዬ? የለም ከየት ይመጣል ነጠላ? ሰው ነጠላም ልበደር እንደ አንቺ በሽተኛ ሴትዮ ተበደር እንዴ! እንዴት ነጠላ የለክም? ከሰላም ተበደር። ሻርፖ ይነጠላ ለምን እኮ ነጠላዬን ለምን እሺ፣ ጾታዬንም ቀይሪኛ። በቃ ቀይ ነቀይ ቆርጠሽ ተጁ እንደዚህ አጣፋው። እንደሱ አይደለም። እንደሱ አሽሟጣጭ ሰው መሰልክ፣ አሽሟጣጭ ሴትዮ መሰልክ። አሁን ይኸውልህ ሚኪ፣ ጀበናውን እዛ ጋር አድርገው። በቀኝ እጅክ ነው የምትቀዳው ቡናውን። ጀበናውን እዛ ጋር አድርገው። የቱ ጋር አድርግልሽ? ቦታ የለም ከሰርቪሱ ጎን። ጀበና እንዲህ ከፊት አይገሸርማ። ኦኬ፣ ከሰርቪሱ አጠገብ። አዎ፣ መጀመሪያ ጀበናውን አንሳና ከነ ማስቀምጫው እንደሱ አድርገው። ጎበዝ። አሁን እጣን አጭስ። እንዲህ ነው የሚደረገው። እጣን አጭስ። የእጣን እቃውን እዛ ጋር አድርገኸዋል። ይኸው አጭስበት። ከሰሉ በደምብ ሳይቀጣጠል ያነሳከው እንዴት ይጨሳል? ቀዩ ላይ የተቀጣጠለው ላይ አድርግበት። እጣኑን እሳቷ ላይ አድርጋት እንድትጨስ። ምን እጣናችሁ ድንጋይ ነው እንዴ? ጨስ አይወጣው? ይሄው ጨሰልሽ። አዎ፣ ግን ወደቀ። መልሰክ መቆንጠጫ የላችሁ? መቆንጠጫ እንዳያቃጥል። ቆንጥጮ አንቺ መቆንጠጫ፣ የሰው መቆንጠጫ አንቺ ነሽ። ይሄው ቆንጥጩ ነኝ። ሳይቀጣጠል አንስተከው እኮ ነው። ምን አስቸኩለህ ከሰሉን? እጣኑን አንስተህ እሳቱ ላይ አደረከው። ቀዩ ላይ አዎ አድርጌዋለሁ። አሁን ይጨሳል። ጭስ መውጣት ሲጀምር ነው ምርቃት የምትጀምረው። እሺ፣ ለምንድን ነው የጨሰው? እኔ ለኔ እየጨሰልኝ ነው። ለአንቺ እኮ የማይጨሰው አቧራው ከአንቺ ነው ከኔ ነው ዋናው። ያስጠላ። የማይረባ ከሰል በደንብ ሳይቀጣጠል ጥቁሩን አንስቶት። ምን አይነት ነው? ባይዘው ዛሬ ጾታዬን የነጠቅሽኝ። ይኸውልሽ ጾታዬ ተወዳድሬ ነው። እቺ ቀን እንዳፈረሻት ፈጣሪ ያስረሳል። ሚስት አግብተህ መርቅ። አዎ እንደሱ መርቅ። አሁን አቤት አቤት፣ ተባረኩ፣ ብሩኩኑ። ሰላም ለዓለም ብለህ ጀምር። ሰላም ለዓለም ሰላም ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ወገኖች በሙሉ በጠቅላላ። የታመሙትን ሁሉ ፈጣሪ ማራቸው በል። የታመሙትን ፈጣሪ ማራቸው። የታመሙትን ፈጣሪ ማራቸው። የጨነቃቸውን ለጭንቀታቸው መፍትሄ፣ የራባቸውን ምግብ፣ የጠማቸውን መጠጥ እግዚአብሔር ይስጣቸው። ሀቢባንም እንደው ካለችበት ቁመት 6 ክንድ እንደው እንድትጨምር ይርዳት ፈጣሪ። በእውነት ሳትረዝሚማ እንዳትሞች ሀቢባዬ በእውነት